ጾ በሚባል ሀገር ስሙ የገነነ በሀብቱ ብዛት የሚታወቅ ኢዮብ 7 ወንዶችና 3 ሴቶች ልጆች ያሉት ሲሆን በብዙ ሺህ የሚቆጠሩ ከብቶችና በቤቱም ውስጥ የሚያገለግሉ አገልጋዮች ነበሩት። ኢዮብ በልጆችና በሀብት ብዛት የበለጸገ ከመሆኑ በላይ በአካባቢው ሕዝብ የሚከበርና የሚታፈር ነው። ዘወትር እግዚአብሔርን በመፍራት ከእግዚአብሔር ጋር በጸሎት የሚነጋገር በእግዚአብሔርም ዓይን ፍጹም ቅን የሆነ ሰው ነበረ። ጻድቅ ኢዮብ በቤቱ ደጃፍ መቀመጥን ያዘወትር፣ አላፊ አግዳሚውም ዝናውን ክብሩን በመመልከት ያደንቁታል። የቀናውን መንፈስ በውስጥ ያድስ እግዚአብሔር። በጎቹን፣ ከብቶቹን፣ በረቱን፣ ልጆችን ጠብቅ። ክብር ሁሉ ለአንተ ይሁን የኔ አምላክ። ተመስገን ተመስገን የኔ አባት። ፈሳከው አቤት አቤት እግዚአብሔር አንተ ምሕረትን ቸርነትን በላይ ሰላም ላንተ ይሁን አባታችን ኢዮብ። በእውነት አባታችን ኢዮብ ጽድቅን እንደሸማ ደረብካት ለበስካት። በሕይወት ዘመን ገንዘብ አደረግካት። ስርህ በውሃ ላይ ሰፎ ተዘርግቷል። ክብርና ሞገስህ በውስጥ ታድሷል። ባርከኝ አባታችን ኢዮብ። አባታችን ኢዮብ የሞላ ነው ሀብት፣ ወተት እንደ ውሃ ይጠጣል በቤት። የሰቀልከው ቀፎ ማር ያንጠባጥባል፣ እህል ከጎተራ ሞልቶ ተትረፍርፏል። ጸሎት አትለየን አባታችን። በርቱ እስቲ አባታችን ኢዮብ ሆይ ለችግረኞች ሰው ለድሆች አባት ነህ። ኢዮብ በየቦታው ትመሰገናለህ። በጥበብ በብልሃት ፍርድ የምትመረምር በእውነት ላንተ ይገባሃል ክብር። አባታችን ኢዮብ ልጆች ገበታ ለይተው አያውቁም፣ ደግሞም ያለ ስጋ ያለ ማር አይቀምሱም። ግብዣ እያደረጉ በአንድ ተሰብስበው በሐሴት ይሞላሉ በአንድ ተቀምጠው። አባታችን ጸሎታ አትለየን። አሜን። ልዑል እግዚአብሔር አምላክ ይባርካችሁ፣ የሰላም መንገድ ያርግላችሁ፣ በመንገዳችሁ ሁሉ እሱ ይከተላችሁ። በርቱ እስቲ ሂዱ፣ እግዚአብሔር ከእናንተ ይሁን። ሰላም አለይኩም። ልጆቹ በታላቅ ወንድማቸው ቤት ተሰብስበው ድግስ እያደረጉ ስለሆነ አንዷን ነጭ ሙኩት ይዘህላቸው አደራ እንዳትረሳ። ገና አደረገው ጽሩያ ይሄ ነገር አልበዛም እንዴ? በየሳምንቱ ድግስ በተደገሰ ቁጥር ሙክት እየታረደ የሚበላ የሚጠጣው ወይዮ ምን አለበት? አሁን ሞልቶ ከተትረፈረፈ ምን ችግር አለው? ባይሆን ሰላም ያውላቸው በል። ይሁና፣ ሰላም ያውላቸው። እንደ ቃልሽ ይሁን። አሜን አሜን። በል እንግዲህ ወደ ማጀት ትገባ ነው። ተፈለከኝ አለው። ይሁና ግቢ። አቤቱ አንተ አምላክ ልጆችን ጠብቅ። አቤቱ አምላክ
ከየት መጣ? ምንስ ታደርጋለህ? በዚህ ጉባኤ ፊት እንደምን ተገኘ? ሁሉን አውቃቸው ዘንድ በዓለም ላይ ያሉት ዙፋን ተበላሽ ጠቅላላ እግዚአብሔርን ፈሪ ፍጹም ቅን ሰው በሆኑ ባሪያዬን ኢዮብን አየኸው? በምድር ላይ እንደሱ ጭራሽ አልተገኘም። ከክፋት የራቀ ያለ ኢዮብ ሰው የለም። መቼ በከንቱ የኢዮብ ጌታ ባክህለት እንጂ ስራውን በብዛት እርሱንና ቤቱን መላ ሀብቱን ጭምር የእጁን ስራ ባክህ ከብቱን በዝቶ ብምድ በዙሪያው ያሉትን ቅጥሩን አጥረህለትን እንዴት አያውቅም እግዚአብሔር? ያለውን ብትመጣ እጅህን ዘርግተህ በእውነት በፊትህ ነበር በሰደበ እንዳሻርግበት ያሰብከው እንዳይቀር ሁሉ በአንተ እጅ ነው ከኢዮብ ነፍስ በቀር። አቤቱ ቸርነህ ቸር ዋልልኝ፣ ተመስገን። አባታችን ኢዮብ አባታችን ኢዮብ ምንድን ነው አባታችን ኢዮብ አቤት። ያስፈራል ያስፈራል። መጥፎ ዜና ይዤ ፊት ቀርቤያለሁ። ምንድን ነው? በሜዳ ላይ ሳሉ በሬዎች ተጠምደው ደግሞ አህዮቹ ሳሉ ተሰማርተው የሳባ ነገስታት መጥተው አደጋ አድርሰው ወሰዷቸው። ብላቴኖችንም በሰይፍ በስለት ወቅተው ገደሏቸው። አቤት እኔም ብነግርህ አምልጬ መጣሁ። የሳባ ሰዎች ጌታ ኢዮብ አባታችን ኢዮብ የሆነውን ስማ። ክቡር መርዶክዮስ የመጣው ከከተማ በከተማ ሳለን በጎች አሰማርተን እጅግ የሚያስፈራ ነገር አጋጠመን። የእግዚአብሔር እሳት ከሰማይ ወደቀች፣ የተሰማሩትን በጎች አቃጠለች። አቤቱ እረኞቹ ሞቱ በእሳት ተመልተው። እኔ የምነግርህ ዘንድ መጥቻለሁ። አቤት ምንድን ነው የምትጮሁት? ፈቃደ እግዚአብሔር ሆነ። አባቴ ጌታዬ ሆይ ስማኝ። መናገር ቢያስፈራም ልናገር አዳምጠኝ። ከላዳውያን ዛሬ 3 ረፍት በመሆን ጠባቂዎችንም በሰይፍ ስለገደሉ አደጋ በመጣ ግመሎችን ማርከው አንድም ሳያስቀሩ ይዘው ወሰዷቸው። አቤት እኔ የምነግርህ ዘንድ ይኸው ካለሁበት ደረስኩ። አቤቱ እግዚአብሔር ከተቃጠው ሰይፍ እየው ስላመለጥኩ የከፋ አታምጣ። አባታችን ኢዮብ ምን አይነት ጉድ ነው የመጣው? እንኳን ለሚሰማው ለሚረዳው ሰው ለሌላ እጅ ይከብዳል። አስፈሪ ዜና ነው። በበኩር ልጅ ቤት ልጆች ተቀምጠው ሲበሉ ሲጠጡ በአንድ ተሰብስበው ታላቅ አውሎ ነፋስ ከበረሃ መጥቶ የቤቱ ማዕዘን 4ቱንም መጥቶ ቤቱ ተንዶባቸው ልጆች አሉ። አቤት እግዚአብሔር! አቤት አንተ አምላክ! አቤት አምላክ! አቤት! የሳባ ሰዎች ከለዳውያን የእግዚአብሔር እሳት ብርቱ አውሎ ነፋስ ልጆችን አንተን ወሰደብህ። ይሁና ጌታ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። እርቃኔን ተወለድኩ ከእናቴ ማህፀን፣ እርቃኔን አልፋለሁ በምጠራበት ቀን። የሰጠም የነሳም እግዚአብሔር ነውና ስሙ ይክበር፣ አሜን። ይድረሰው ምስጋና። ልጆቼ ብርሃኖቼ ልጆቼ አቤት ልጆቼ
ለኔ ለእነኛ ምስኪኖች ለልጆቼ ወይኔ ቤተንሸባቸው አንድ ላይ አለቁ ልጆቼን አቤት አቤት ልበል ሀዘኑ ጨረሰኝ። የ10 ልጆች እናት በአንድ ጀንበር ይሆናል በቃ ነው ልጆቼን ብርሃኖቼን አጣኋቸው። አናኒ ልጆቼን አሳየኝ። የልጆቼን አሳዩኝ። ወይኔ ልጆቼን ሰይጣን ከየት መጣ? ምንስ ታደርጋለህ? በዚህ ጉባኤ ፊት እንደምን ተገኘ? ሁሉን አውቃቸው ዘንድ በዓለም ላይ ያሉትን ዙፋን ትምላስ ጠቅላላ ምድሪቱ እግዚአብሔርን ፈሪ ፍጹምና ቅን ሰው በውኑ ባሪያዬ ኢዮብን አየኸው? በምድር ላይ እንደርሱ ጭራሽ አልተገኘም። በክፋት የራቀ ያለ ኢዮብ ሰው የለም። በከንቱ አጠፋው ዘንድ ምን ብታሳስበኝ? እርሱ ግን ፍጹም ነው፣ በእውነቱ የሚገኝ። ይህም ግልጽ ነው። ቁርበት ስለ ቁርበት ሰው ያለውን ሁሉ ለሕይወቱ መስጠት። ነገር ግን እግዚአብሔር እጅህን ዘርግተህ አጥንቱን ሥጋውን ብትነካ ቀርበህ ይህንን ታግሶ ቸል ብለሃል። ኢዮብ ይሰድባል፣ ደርሶበት ዝም አይልም። እንዳሻ አድርግበት፣ ያሰብከው እንዳይቀር። ሁሉ በአንተ እጅ ነው ከኢዮብ ነፍስ በቀር። የኢዮብ ባለቤት ጽሩያ የልጆቿን ሞት ሰምታና የሞቱበትንም ቦታ አይታ ከተመለሰች በኋላ የኢዮብ በቁስል ተመቶ በከፍተኛ ሐዘን ላይ መታየት የበለጠ ስላሳዘናት እንዲህ ያለውን ሕይወት ተቋቁሞ መኖር አልቻለችም። በዚህም ምክንያት ዘወትር በቤት ውስጥ በጭቅጭቅ እንድትኖር አድርጓታል። የነበራትም ሰላምም ከውስጧ ተማጦ አልቋል። ሰይጣንም እስከ መቼ በእንዲህ ያለ ሐዘን ውስጥ ሆነሽ በቤትሽ ትኖሪያለሽ እያለ በሐሳቧ እያስጨነቃት ሰላሟን አጥታለች። ኢዮብ በደረሰበት ሐዘን ክፉኛ ቢጎዳም ተመስገን በማለት የአምላኩን ስም እየጠራ መቀመጡ ለባለቤቱ ለጽሩያ የተመቻት አልሆነም። ለማን አቤት ልበል? ይግባኝ ሰሚው ማን ነው? እውነተኛ አስዳኝ ያለ ፍርድን የሚሰጠው? ምን አለ ልጆቼ የቀመስኩትን ጽዋ አብሬ ብቀምሰው እኮ ለእኔ መልካም ነበር ሞትን ብጋፈጠው። ተይ ጽሩያ ኧረ እንበልየው
እስከ መቼ ድረስ ወድቀህ ትሰግዳለህ? ልጆች ሞቱ፣ በቁስል ተመታ፣ መነሳት አትችል፣ ተሟጠረ ተስፋ። እንዲህ ማንነት ጠፍቶ አመድ ላይ ተቀምጠህ ዛሬ ለነገር አምላኬ ትላለህ እኮ። ለምን ሲባል ብትሞት ይሻልሃል። እግዚአብሔር ሰልበህ። አቤት 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 ጽሮያ እግዚአብሔር ነው እርሱ። እልል እችላለሁ። የሰጠኝን ወስዷል። ሀብቱ እንደው አውቃለሁ። ጥሩ ሲያደርግልን ከእግዚአብሔር ተቀበል። ለምን ነው መጥፎውን መቀበል ያቃተ? ሰነፎች ሴቶች እንደ አንዷ ተናገርሽ። ሁሌ መልካም እንጂ ክፉ ነገር ጠልተሽ። አቤቱ አምላክ በቃ እኔ ከዚህ በላይ ከመከራ ውስጥ ምንድን ነው መከራ የሚያስደስተህ? በቃ ሀብቴም ከእጄ ጠፋ፣ ልጆቼም ሞቱብኝ፣ ሚስቴም ትታኝ ሄደች፣ ብቻዬን ቀረሁ። ኢዮብ አቤቱ አንተ ተመስገን፣ የኔ አምላክ ተመስገን፣ ተመስገን አቤቱ። ከፍ ብሎ በህዝቡ እንዳልታየ በስራው ተፈርቶ ተከብሮ እንዳልቆየ ሀገር ምድር ሁሉ እንዳልሰገደለት እንዲያ ወልዶ ከብቶ ሀብት እንዳልገዛለ ሁሉም ባንድ ያጣው ልጆቹንም ጭምር እንዴት በሽቶ የሆነ ኃጢአቱ በምድር ያንቺ ያለ ቁጣ ወረደ። ሚስቱም ትታመመች፣ ልጆቹም ሞቱበት። ምን ህይወት ሊኖረው ከእንግዲህ በኋላ? ከውስጥ ወጥቶ አልቋል የነበረው ተድላ። እባክህ አምላክ፣ እባክህ ጌታዬ ስማኝ። አንተ ሰተስ ከምትነሳኝ ድሃ ሁኝ። እግዚኦ እግዚኦ። ግርማው ተለይቶ ትቶት ማስፈራቱ በደላከው ጀመር ክቡር ሰውነቱ። ወዴት ተከተተ ያሁሉ አለባበስ? ያስፈራ ነበር ያለው ግርማ ሞገስ። እንዴት ቢበድል ነው እንደዚህ ሆነው? ተሰብሮት እንደዚህ ሆነው ከኔ ባለቤት ጋር ስላሉ ባሎቻችሁ አብረው ነው ያመሹት። አንድ ነው ቃላችሁ። ዳግም ላይ እነሳ ኢዮብ ወድቆ ቀርቷል። በሰው ባይታይም በአምላክ ፊት በድሏል። እንዴት ቢመካ ነው እንደዚህ ሆነው? በአንድ ጀንበር ዕድሜ ሁሉን አጥቷል ነው። አቤት አቤት ፍርድ፣ አቤት ሰዎች። እንግዲህ እዛ ደርሰን እስከምናየውና እስከምናረጋግጥ እኔም በማመን የተሳለኝ በእውነቱ
አግኝቶ ማጣት አቤት ወንድሞቼ ያ ኢዮብ ነው። ያ እንደዚያ የተቆረ የተራቆተው ራሱ ኢዮብ ነው። ያ ባለጸጋ ዛሬ ከሰውነት ጎዳና እንደዚህ መሆኑ ያሳዝናል። ተመስገን ተመስገን ነው። እንደዛ ተከብሮ እንዳልኖረ ጌቱ ላል ወዳጅ ተመስገን በልዳዶስ ኤልፋስ ሶፋት መጣችሁ ችግሬን አይታችሁ። አቤታም አቤታም ተመስገን ያ ቀን ቀና ይባል የተወለድኩበት ያም ሌሊት ይረገም የተጸነስኩበት ብርሃን አይግባበት ጨለማ ይውረሰው እግዚአብሔርም ከላይ ከቶ አይመልከት መካን ይሁን ያሌት እልልታ ይግባበት ደመና ይጋርደው ሞት ይሰልጥንበት ቀን ረጋሚዎች እርጋሙት ደምረው የአጥቢያ ኮከብ ድምቀት ለአንድ የማያገኝ አቤት አቤት ንግግርህ ገፋ ኢዮብ ብትጣራ የሚሰማህ ማን ነው? ፊትህ ከቅዱሳን የሚዞር ለማን ነው? እውነት ጣና ቅናት ሁለቱም በአንድነት ሰውን ያጠፉታል እያለ በሕይወት ወደ ሰማይ በሮ ከፍ ማለት የታል? የሰው ልጅ እንደሆነ ለችግር ተወልዷል። ግን እግዚአብሔር ደሃው ከሰይፍ ይታደጋል፣ ከኃያል ሰው እጅም ነጥቆ ያድነዋል። ምስኪኑ ተስፋ አለው፣ ሕይወት ታብባለች። ክፋት አፏን ዘግታ ዝም ትሰኛለች። አይ ልፋስ አይ ልፋስ በማህፀን ሳለሁ ስለምን አልሞትኩ? ከሆድ እንደወጣሁ ለምን አልጠፋሁ? ለምን ኃይል አገኘሁ? እንዴትስ በረታሁ? ስለምንስ ደርሶ የእናቴን ጡት ጠባሁ? ጭንጋፍ ሆኜ ብቀር በተሻለኝ ነበር። ሞትን ቀድሜ ባይ ኢዮብ ከምፈጠር የምን ሞት አመጣ? የምን ሞት አመጣ? ኢዮብ ሆይ አምላኩ የሚገስጸው ሰው በጌታ ተወዳጅ በእውነት ምስጉን ነው። ስለዚህም ኢዮብ ወደህ ተቀበላት። የአምላክህን ተግሳጽ በፍጹም አትናቃት። ይሰብራል እግዚአብሔር፣ ከዚያም ይጠግናል። ያቆስላል እግዚአብሔር፣ እጁም ይፈውሳል። ዘመንህ ይረዝማል፣ ዕድሜ ትጠግባለህ። ምን ክፋት ቢመጣ አትፈራም፣ አትፈራም፣ ጽኑ ነህ። ሚዛን ቢመዝነው የጭንቀቴን ነገር ከባህር አሸዋ ተከበደ ነበር። እኔ መከራዬ ትካዜ በዝቷል። ስለዚህም ደግሞ
ቃል ደፋር ሆኑ። እግዚአብሔር ፍላጻ በአካሌ ውስጥ ነው። ነፍሴም ይህንን መርዝ ትጠጣለች። በመከራው ብዛት አሳልፉ ደነገጥ። ስለዚህም ኢዮብ እንድጮህ ተገደድኩ። እንደማይጥም መብል ሆነብኝ ጭንቀቴ። ልነካው እምቢ አለኝ ክቡር ሰውነት። ኧረ ተው ታገስ፣ ግድ የለም ዳውሎ ንፋስ ነው ኢዮብ ንግግር። በልዳዶስ እውነቴን ነው ብል እስከ መቼ ድረስ እንዲሆን ቃልህ? ሚዛንና ጽድቅን መቼ አጣምማል? ሚዛነ ትክክል ጌታችን ፍርድ ያውቃል። ምናልባት ልጆች በድለው ቢሆን ነው። ኧረ ተው በበደላቸው እጅ እሱ የጣላቸው። አቤት ኢዮብ እግዚአብሔርን ጮኸ ብትለምነው፣ በፊቱ ብትሆን ፍጹምና ቅን ሰው ስለ አንተ ዝም አይልም። በፍጥነት ይነቃል፣ የጽድቄንም መንገድ ቀን ያደርገዋል። አይ ፍርድ ሌሊቱም ይረዝማል፣ እንቅልፍም አይወስድም። እስኪነጋ ድረስ ብዙ እያስጨነቀኝ ፈተናዬ በዝቶ ሥጋዬን ለብሷል። ቁርበቴ አፈግፍጎ ቆስሎብኝ መግለል ሐዘኔን መኝታ አልጋ እንዳያስጥለኝ በራእይ ደነገጥኩ፣ በሕልም አስፈራ። ሥጋ ለብሶ መቆም ሳትፈልግ ቀረች። ነፍሴ መታነቅን መሞትን መረጠች። ኧረ ተው ስለ አባቶቻችን አምላክ እርሱ የሰጠህን ነፍስ ምንም ታናሽ ቢሆን ኢዮብ ሆይ ጅማሬ እጅጉን ይበዛል፣ ይሰፋል ፍጻሜ። እንደ ጥላ ያልፋል በምጥ ዘመናችን። ትላንትን ብቻ ነው የሚያውቅ ሕሊናችን። የቀደሙ አባቶች ላቆዩት መርምረው፣ አንተ ለእርሱ ትጋ፣ ትውልዱን ጠይቀው። አፍህ እንደገና ደስታ ሳቅ ይሞላል፣ ከንፈርህ ሐሴትን እልልታን ይጠግባል። ኢዮብ የሚንቁ አፍረት ይለብሳሉ። ጠላቶች አፍረው ሸሽተው ይርቃሉ። ትክክል ብለሃል፣ አይዞህ ትክክል ብለሃል ወንድሜ በልዳዶስ። ኢዮብን ማድመጥ ቢነገርህ ኧረ ለመሆኑ ከቶ አይገባም ወይ እውን መልስ መስጠት? ደርሶ ለቃል ብዛት ኢዮብ ለዚህ አይነት ትምክትህ ሰዎችን ዝም ያሰኛልን? አንተን የሚያሳፍር ሰው ይጠፋልን? ንግግርን የሚያውቅ ቃል የሚሰምርለት በጌታ ፊት ጻድቅ ይባላሉ በእውነት? እስኪ ንገረኝ። ትክክል ብለሃል ሶፋር፣ በእውነት አሁን ገባኝ፣ ተረዳሁት በቃል። አምላኩ ፊት ጻድቅ ሰው መሆን ይችላል ብሎ ወደ ፍርድ አልገባ አልከራከረው። እንደኔ ሰው አይደል ቆሜ አልሟገተው። አይ ኢዮብ ይሄን ወቅ ለብዙ በደልህ እጅግ አሳንሶ ጌታ እንደሚከፍልህ ከአንተ የራቅ ኢዮብ በደል ቢኖር በእጅ በድንኳንህም ውስጥ ኃጢአት አይኖርብህ። እጅግ ይዘረጋ ልብህን ቅን አድርገህ ፊትህን ያለ ነው በእውነት ታነሳለህ። ብርቱ ትሆናለህ፣ አትፈራም ጨርሰህ። ሐዘን መከራህን ፍጹም ትረሳለህ። እንደ ቀትር ፀሐይ ሕይወት ይበራል። ጨለማም በፊትህ ማለዳ ይሆናል።
ሰላም ይኖርሃል በተስፋው ስላለ በደህንነትም ሳትሰጋ ታርፋለህ። እንቅልፍን ጠግበህ ተኝተህ ታድራለህ። የሚያስፈራህ የለም በአምላክ ተማምነህ። አቤት እንቅልፍ! ምን ነበረ ቢኖር ዳኛ መሃላችን ይፈርድ የሚያነሳ እጁን በላያችን። ምን ልትለው? በደል አልባውን ሰው ሙግት የምትገጥመኝ ለምን እንደሆነ እባክህ ንገረኝ። ይህ ልታስጨንቅ ፈጥረህ ልትንቀኝ አንተ ቀና ነው ወይ ኃጥእ ብታደርግ? ክፋቴን መፈለግ ኃጢአቴን መመርመር ለምን አስፈለገህ? ይሄ ሁሉ ነገር ታይቼ የምጠፋ አቅመ ደካማ ነኝ። እንዳይኖር ታውቃለህ አንተ የሚያድንህ። ይሁን ብለህ ፈጥረህ እጅህ ነው የሰራኝ። ለምን አስፈለገህ? ለምን አስፈለገህ ዞረህ ልታጠፋኝ? ወደ ጨለማ ምድር ወደ ሞት ሳትወስደኝ ጥቂት እጽናና ዘንድ ምነው ብትተወኝ? እለው ነበር እኔ ሰው ቢኖር የሚዳኝ። በትርህን አንሳ ግርማህ አያስፈራኝ፣ ግርማህ አያስፈራኝ። ከአምላክህ ጋር ሙግት ከአምላክህ ጋር ሙግት አቤትም እንዲያው ለመሆኑ ጠቢብ ያለ እውቀት እንዴት ይናገራል? ከማይሆን ንግግር እንዴት ይዳረጋል? አንተም አምላክህን መፍራት ታፈልሳለህ፣ በፊቱ አምልኮን ይኸው ታስቀራለህ። በደልህ አፍህን ግፍ ያስተምረዋል፣ የግፈኞችን ቃል ልብህ ይወደዋል። ኢዮብ እኔ ሳልሆን ልብህ ፍርድ ይፈርድብሃል። ኧረ ተው ኤልፋዝ፣ ከንፈርህ ባንተ ላይ ምስክር ይሆናል። እውነት ነው። እስከ መቼ ይሆን ቃል የምታጠምደው? እኛም መልእክት አለን መናገር አንተው። እንዴት እንደ እንስሶች በፊት ተቆጠር? ስለምንስ ኢዮብ በዓይንህ ፊት ረከስ? ቁጣን ተሞልተሃል። አንተን ንጹሕ አድርግ። በልዳዶስ ያለ አንተ ንጹሕ ሰው እንደሌለ ቆጥረህ ይመስላል ኢዮብ ትንፋሽ ቢጠፋ አለቱ ከስፍራው ተነቅሎ የሚጠፋ ወይስ ብትወሰድ ወደ ሙታን አገር ምድሪቱ ያለ አንተ ባዶዋን የምትቀር? ንገረኝ እንጂ ነው። ብዙ ተባለ ብዙ ተነገረ። አቤት እናንተ ማስተዋል ቢኖርህ ኢዮብ፣ አቤት እናንተ ስለ ቸኮልኩበት ውስጤ ላለው ነገር ሀሳብ መልስ አላት ሁሉን ለመናገር። የሚያሳፍረኝን ተግሣጽ ሰምቻለሁ፣ ይመልስልኛል መንፈሴን አውቃለሁ። ከተወጠነበት የሰው የምድር ኑሮ ከቀደመው ዘመን ከድሮ ጀምሮ ከቶ አታውቁም እንደ ኃጢአተኛ ሰው ቶሎ ታጦ ጠፊ ፉከራው አጭር ነው። ሆዱን ሳያጠግብ ዶፍ ይወርድበታል፣ እግዚአብሔር የቁጣ ዋይ ይሰድበታል። እፍ ብሎ በአፉ ሰው የማያጠፋ በድቅድቅ ጨለማ ይበላዋል እሳት። እውነት ነው። እናንተ እንደው ጉዶች ናችሁ፣ ጉዶች! እናንተ አይነተኞች ሸንጋይ ሰዎች ናችሁ። ጥበብ ከእናንተ ጋር ይሞታል አብራችሁ። በመከር እናንተ እንደማላንስ ያላችሁ እንዳለኝ ይህንን የማያውቅ አንድም ሰው አይገኝ። አምላኬን ጠርቼ
መልስ የተሰጠኝ ሰው አገር መሳለቂያ እኛለሁኝ። አስተምሩኝ ልስማ፣ እኔም ዝም እላለሁ። ስህተቴን ንገሩኝ፣ ባውቅ እታረማለሁ። አቤት ሸንጋይ ሰዎች አልከን፣ አይነተኞች አልከን። እኛ የማናውቀው አንተ የምታውቀው ከእኛ ዘንድ የሌለ ንገረን፣ ምንድን ነው? በዕድሜያቸው ከአባት የሚበልጡ ሰዎች ከእኛ ጋር ነው ያሉት፣ ብዙ ሸበቶች። ኢዮብ ጥቂት ነው ወይ የነገርንህ ቃላት? በጌታ ስም ሆነን አንተን ለማጽናናት ለምንድን ነው ልብህ ያልተስማማው ቃሉ? አይኖችህ አሁንም ይገለምጣሉ። ኧረ ተው ኤልፋዝ፣ የኃጢአተኛ ሰው መብራቱ ይጠፋል፣ ብልጭ እንኳን አይልም የእሳቱ ነበልባል። በልዳዶስ የሰውነቱን ክፍል አንድ በአንድ ይጠፋል። አቤት የሞትን በኩር ልጅ አካሉን ይበላል። የሚታመንበት ዙሪያው ይነቀላል። በሕዝብ መካከል ዘር አይበቅልለት፣ ቤቱ የሚቀመጥ ሰውም አይቀርለትም። ትክክል ነው። ይሄ የማይቀር ነው። የግድ ያልፍባታል። ድንኳን ውስጥ የቀረው ይጨነቅባታል። ሰማይ ኃጢአቱን ትገልጥበታለች፣ ምድርም ዝም አትል ትነሳበታለች። ሀብትና ንብረቱ ከቤቱ ይሄዳል፣ እንደ ፈሳሽ ውሃ በቁጣው ቀን ያልፋል። ትንሽ ሆኖ ሳለ ገና ብላቴና ያንቀላፋል፣ ቶሎ በሞት ይጠራል። የቀደሙት ሰዎች እንደደነገጡት ስለ ዕድሜ ያዝናሉ፣ ከኋላ የመጡት በኃጢአተኛ ቤት ዘመን መጥገቤታ። አቤት እግዚአብሔርን የሚያወድ እንደዚህ ይሆናል። ኧረ በልዳዶስ ተው ተው። ልክ ብለሃል፣ ልክ ብለሃል በልዳዶስ። ከፍ አለ ተነሳ በአምላክ ላይ መንፈስህ፣ ደፍረህ የምሬት ቃል እስኪወጣ ካፍህ። ጻድቅ ቅዱስ ንጹሕ የሚባለው ማን? ከሴት ከተገኘ ከተወለደ ሰው። እንኳንስ ሰውና የሚባለው ድኩም ሰማያት በፊቱ ንጹሐን አይደሉም። ኃጢአትን እንደ ውሃ የሚጠጣውማ ምን ያህል ትንሽ ነው ሰው ከተባለማ። ቃላት ንግግሩ ተስፋ የሌለው ሰው እንደማይጨበጥ እንደ አውሎ ነፋስ ውስጤን ሳትረዱት እውነት ሳይኖራችሁ ቃሌን ልትገስጹት እንዴት አሰባችሁ? አሁንም አድምጡኝ፣ አሁንም አድምጡኝ፣ ስሙኝ እባካችሁ። የሐሰት ቃል የለኝም እኔ በውስጣችሁ። ጽድቄ በዚህ ነገር እንዲሆን አውቃለሁ። ግፍ አይሁንባችሁ፣ ግፍ አይሁንባችሁ። ተመለሱ እላለሁ፣ ተመለሱ። አይ ሰው ጥበብ ቢኖረው ራሱን ይጠቅማል። እውን እግዚአብሔርን መጥቀም ይቻለዋል? ኢዮብ ቢሳካልህ ጎዳና መንገድህ ይጠቅመዋል እንዴ? ለእግዚአብሔር ሕይወት አይጠቅሙም። ኧረ ይበቃል፣ አይጠቅሙም። በእርሱ ዘንድ ናቸው ገዥነት መፈራት። ሰላም አድራጊ ነው በምሕረቱ ብዛት። ኡን ሰራዊቱ
ቁጥሩ ይታወቃል። የማይወጣው የት ነው የብርሃኑ ጸዳል? አቤት ሁሉን ቻይ አምላክን ዋዘኞች ደፈሩ። ምን ሊያደርግ ይችላል ብለው ተናገሩት። በአመፃቸው ብዛት ኃጢአት የተሞሉ ከእኛ ዘንድ ሂድልን ራቅልን አሉት። ኢዮብ መኖር ብችል ከአምላክ ተስማምተህ ሰላም ይኖርሃል፣ እረፍት ታገኛለህ። ሰላም ይኖራል። ኧረ ይበቃኛል። ኧረ በቃ ነፍሰናት ነዝንዟል። እባካችሁ ተውኝ። እስከ መቼ ይሆን በቃል የምትሰብሩኝ? 10 ጊዜ ሆነ ይኸው ስትሰድቡኝ፣ ለአንድ አፍታ ሳትፈሩ ስታደነዝዙኝ። ወዳጆቼ ማሩኝ፣ ሐዘን ላይ ነኝና እኔን የእግዚአብሔር እጅ አታኛለችና። አይበቃም ነበር ወይ ትንሽ ወቅሳችሁ ለምን እንደ እግዚአብሔር አሳደዳችሁ? እንዴት በከንቱ ቃል፣ እንዴት በተራ ቃል፣ እንዴት በማይሆን ቃል ታጽናኑኛላችሁ? ሐሰት ውስልትና ሆነብኝ መልሳችሁ። ሐሰት አቤት ሐሰት አቤት። እስቲ ከዋክብቱን ቀና በል ተመልከት፣ እንዴት ከፍ እንዳሉ ሰው ከማይደርስበት። ሁሉን የፈጠረ ከክልሆቱ ብዛት ከፍ ከፍ አይልም ወይ አምላክ በሰማይ? በጨለማ እያለ እንደምን ይፈርዳል አምላክ? ምንም አያውቅ ብለህ ተናግረሃል። ኧረ ተው በልዳዶስ፣ ኧረ ኤልፋዝ፣ ኧረ ሐሰት ምንም አያውቅ በቅድመ ፈጣሪ ደርሶ ጻድቅ ማን? እንዴት ንጹሕ መሆን ይቻለዋል ለሰው? እንኳንስ ሰውና ትቢያ የሚሆነው ታይቶ የሚጠፋው ታናሽ የሚባለው ደማቋ ጨረቃ እንዲሁም ከዋክብቱ ንጹሐን ክቡራን አይደሉም በፊት? አይደሉም በፊት? ደግሞስ ብትዋረድ ዝቅ ባለ መንፈስ ሁሉን ወደሚችል አምላክ ብትመለስ፣ ወርቅህን ብትጥል ባትሳሳ ለሀብትህ፣ ሁሉን ቻይ እግዚአብሔር እንደ ጌትነቱ ብር ወርቅ ይሆናል እንደ ጌትነቱ። ሰው በቃኝ አምላክ። አቤት አምላክ፣ ወደ አንተ ጮኬአለሁ፣ አልመለስክልኝም። ዛሬም በዓይኖች ፊት አልጎበኘኸኝም። በጭቃ ላይ ጥለህ በክንድህ ደቆስከኝ፣ በአውሎ ነፋስ ጭነህ አቀለጥክ። በሐሰት ሄጄ እንደሆን ቃሌ ካልታመነ፣ እግሬም ለሽንገላ ቸኩላ እንደሆነ፣ በእርሻዬ ዘር ልዝራ ሌላ ይመገበው፣ የሚበቅለው ሁሉ ይነቀል ሳላጭደው። ገረዴና አሽከሬ ከእኔ ሲሟገቱ፣ ንቄው እንደሆነ ያንን ቃል በከንቱ። ትከሻዬ ትውደቅ ከስር መሰረቷ፣ እንደምትሰባበር ከመገናኛው። ለጠላኝ ሰው ሲሞት እኔን ደስ ካለኝ፣ ሐሴት ካደረግኩኝ ክፉ ነገር ሲያገኝ፣ በዘራሁት ዘር ላይ በእርሻዬ መካከል ስለ ስንዴ ፈንታ አሜኬ ላይ ብቀል፣ አሜኬ ላይ ብቀል የኔ አባት።
ከቶ ያለው ቀን በሚነገር ቃላት ምክርን እንዲያልፉ ማን ያጨለማት? ወገብን ታጠቅ እንደ ሰው አናግረኝ፣ እጠይቅሃለሁ ኢዮብ መልስ ስጠኝ። ታስተውል እንደሆን መልስሻለሁ እኔ። ምድርን ስመሠረት ወዴት ነበርክ ያኔ? የምድር መስፈሪያን የወሰነ ማን ነው? የመለኪያን ገመድ የዘረጋስ ማን ነው? የሰማይ ከዋክብት ዝማሬን ሲያሰሙ የእግዚአብሔር ልጆች በልታ ሲቆሙ የተተክሎ ነበር የምድር መሠረት። የማዕዘኗስ ድንጋይ በማን ቆመ በእውነት? የበረዶውን ለሰልፍ ያኖርኩትን ገብተህ አይተሃል ወይ ቤተ መዛግብቱን? ብርሃን በምን መንገድ ቤት ይከፈላል? የምሥራቅስ ነፋስ እንዴት ይበተናል? ለምን ሆነ ብሎ የሚከራከር ሰው ይከራከራል ወይ ሁሉን ቻይ ከሆነው? ወራዳ ነኝ እኔ፣ ወራዳ ነኝ እኔ። ምን ልመልስልህ? እጄን እጭናለሁ በአፌ ላይ ከፊትህ። አምላኬ ተመስገን። ወገብን ታጠቅ ተዘጋጅ ለመልስ። ተናገረኝ ልስማ ኢዮብ ልጠይቅ። ይቻላል እንዴ እውነት ፍርዴን ማፍረስ? በእኔ ላይ ለመፍረድ ጻድቅ ሆነህ አንተስ? ድምፅህ እንደ ድምፄ ክንድህ እንደ ክንዴ የሆነ አቅም አለው ይቻለዋል እንዴ? ማን ነው በዘንዶ ፊት ብርቱ ነኝ የሚለው? ያንቀሳቅሰው ዘንድ በፊቱ የሚደፍረው? በፊቴ ለቁም ይቻለው ማን ነው? የፈጠርኩት ፍጥረት ሁሉ ገንዘቤ ነው። ጠንካራ ነውና ማን ልብሱን ይገፋል? በጥንድ መንጋጋው ደርሶ ማን ይገባል? ከንፈሮቹን ገልጦ ማንም ያስተውለው? በጥርሶቹ ዙሪያ ግርማው አስፈሪ ነው። በቆዳው ብርቱነት ትዕቢተኛ ሆኗል። ኃያል የሆነ ጠንቅቆ ታርቋል። በጠባብ ማተሚያ እንደታተመ አይነት ይታየባቸዋል ውደትና ቅርበት። ብርቱ ስለሆነው ውስጡ ያለው ሙቀት ከሰል ያቃጥላል የእስትንፋሱ ግለት። ሥጋና ቅርፊቱ በአንድ ላይ ተጣብቀው በጥረት በውህደት ይኖራሉ ጸንተው። ሰይፍ፣ ጦር፣ ፍላጻ፣ የተሳለ ብረት አያሸንፉትም ያንን ብርቱ ጉልበት። እውነት ነው፣ አይከለከልም ሐሳብህ እንደ ሰው። ሁሉን ታደርግ ዘንድ ይቻልሃል። ይኸው ሰምቼ ነበረ ያንተን ኃያልነት። አሁን ዓይኔ ያየችህ አስተዋልኩኝ ድንገት። ታናሽ ሰው ነኝ ብዬ እኔን እንቃለሁ። በአመድ ተቀምጬ ጸጸት አደርጋለሁ፣ ጸጸት አደርጋለሁ። አቤት ተመስገን፣ ተመስገን እግዚአብሔር፣ ተመስገን ለእኔ ስላለ፣ ተመስገን የኔ አምላክ፣ ተመስገን። ቅን ነገር ስለ እኔ አልወጣም ካፋችሁ፣ መልካም ለመናገር መቼ እንደ ኢዮብ ናችሁ። ስለዚህ ቁጣዬ ነዷል በፊታችሁ፣ ጓደኛችሁ ጋር አልፋዝ በሦስታችሁ። አሁን ቃሌን ስሙ እንግዲህ ሁላችሁ። 7 አውራ በጎች ወይፈኖች ይዛችሁ ወደ ኢዮብ ዘንድ ሂዱ ይጸልይላችሁ። እንደ ስንፍናችሁ እንዳልፈርድባችሁ መስዋዕት አሳርጉ ስለ በደላችሁ። እንደ ባሪያ ኢዮብ አይደለም ቃላችሁ። ቅን ነገር ስለ እኔ አልወጣም ካፋችሁ። የኢዮብን ንግግር ቃሉን እሰማለሁ፣ ጸሎት መስዋዕቱን እቀበለዋለሁ። የደረሰበት ያ ሁሉ ፈተና በእግዚአብሔር ፈቃድ የመጣበት ስላልመሰለውና እግዚአብሔርም እንደረሳው አድርጎ በመቁጠሩ በብዙ መጽናናቱ መካከል ተስፋ የሚያስቆርጥ ነገሮችን ይናገር ነበር። ምንም እንኳን የፈተናው ብዛት
አይሎበት ንብረቱንና ልጆቹን ከማጣቱ ባሻገር መላው ሰውነቱ በቁስል ተመቶ ክፉኛ ቢጨነቅም በመከራው ብዛት የእግዚአብሔርን ቸርነት ማየት ቻለ። እግዚአብሔርም የኢዮብን ጽናትና ትዕግስት ተመልክቶ ለኢዮብ የነበረውን ሁሉ እጥፍ አድርጎ መለሰለት። በጎችና በሬዎች፣ ግመሎችና አህዮች በዙለት። ሰውነቱ በቁስል ተመቶ የነበረው ኢዮብ ጤንነቱ ተመለሰለት። ቀድሞ የነበሩት የኢዮብ ልጆችም ምንም እንኳን በስጋ ቢሞቱም በነፍስ ሕያዋን ናቸውና ኢዮብም ሚስት አግብቶ 7 ወንዶችና 3 ሴቶች ልጆችን አፍርቶ በተድላና በፍስሐ ይኖር ጀመር። እግር ጣላችሁ ዛሬ ከወዴት ብቅ አላችሁ? ኢዮብ በአምላካችን ፊት በድለን ተገኝተናል። የተጠየቅነውን መስዋዕት ይዘን ቀርበናል። እግዚአብሔር የጻድቁን ጸሎት ይሰማልና ጸሎት እንድታደርግልን ነው አመጣጣችን። ይሆናል። ቸር ነህ እግዚአብሔር፣ ጸሎቴን አድምጠኝ። የመጣውን መስዋዕት ከእጄ ተቀበለ። በፊትህ ወድቀዋል ፈርተው ተንቀጥቅጠው፣ ቅን አገልጋዮችህ መስዋዕቱን ይዘው። ይህች ልመና ከፊትህ ትድረስ። አምላኬ ሆይ ጸሎቴን ስለሰማህ አመሰግንሃለሁ። አሜን አሜን። ተነሱ፣ እስኪ ቤት ያፈራውን እንቃመሳ። ወደ ውስጥ ግቡ ግቡ። ባልታሰበ ሰዓት አግኝቶ ያጣውን በሀብት ይሞላዋል። ሰው ይታመን እንጂ የሻለ ለሆነው ሲሰጥ አያጎድልም። መዳፉ ሙሉ ነው። በትንሽ መታመን እውነት ይዞ መጽናት ዋጋው ከፍ ያለ ነው። አሜን በሰማያት። ድሃው ተጎበኘ፣ ሰው አልባው ሰው አለ። እንዲህ ይባርካል እግዚአብሔር ላመነው። ያ የትላንቱ ችግር አሁን ወዴት አለ? ኢዮብ ቤቱ ሁሉ ሀብት በሀብት ሆነ። እኛ ስንቱን አየን ባለንበት ዘመን። በእግዚአብሔር ቸርነት ተነስተን አንወድቀን። በሰው ፊት ጎስቋሎች ሚዛን የማንደፋ፣ በፈጣሪያችን ፊት ባለሙሉ ተስፋ። ትላንቱ ችግር አሁን ወዴት አለ? ኢዮብ ቤቱ ሁሉ ሀብት በሀብት ሆነ። በፍጥነት ይነሳል ለካስ የወደቀ፣ በተስፋ በእምነት አምላኩን ካወቀ። የታመነ ቃል ነው እመን ብቻ አትፍራ፣ በአንድነት የሚያኖር ከእግዚአብሔር ጋር። የሳቁበት ሰዎች ሀብቱን አጥቷል ብለው እንዴት ቸኩለዋል በንግግር ስተው። ራቁቴን መጣው ከእናቴ ማህፀን፣ እርቃኔን እሄዳለሁ በተጠራሁኝ ቀን። የሰጠም የነሳም እግዚአብሔር ነውና ስሙ ይክበር ይመስገን፣ ይድረሰው ምስጋና ብሎ ነበር ኢዮብ ልጆች ሲሞቱበት፣ በሀዘን ውስጥ ሆኖ ነገን ሲመለከት። አሁን ማቅረብ ቻለ ለአምላኩ ምስጋና፣ ባክኖ ወድቆ ሳለ አንስቶታልና። ቤቱን በሀብትና በልጆች ሞላለት፣ ቁስል አልባ ሆኗል የያዘው ሰውነት። ከአምላኩ ዘንድ እርሶ ጸሎቱ ልመናው፣ በበረከት ታጥሮ ይባቤ ምስጋናው። የጣለውን አክሊል አድርጎታል ዛሬ፣ ይኸው ይመገባል የትዕግስቱን ፍሬ።